ሰላም ጤና ይስጥልኝ። ካሳሁን ነኝ። ዶናልድ ጄ ትራምፕ ትላንት ማታ ቻይና ሄደዋል እና በቻይና የተደረገላቸው አቀባበል አነጋጋሪ ሆኗል። ምክንያቱም በደረሱበት ሰዓት ሺጂንፒንግ በቦታ የሉም። የቻይናው ኮሚኒስት ፓርቲ ፕሬዚዳንት ወይም ሃይ ራንክ ሌቭል ዲፕሎማት ወይም ሚኒስቴሮችም የሉም ነበር ያሉት ዲፒቲ ሚኒስቴር ደረጃ ያሉና ህፃናቶች ናቸው። ህፃናቶቹ የአሜሪካንና የቻይናን ባንዲራ እያውለበለቡ ነበር። በብዛት ባንዲራው ግን የአሜሪካ ሳይሆን የቻይና ነው እና የአቀባበል ዶናልድ ጄ ትራምፕን ፍራስትሬት እንዳደረጋቸው ያስታውቃል። በእርግጥ አንድ በጣም የተደነቅኩበት ነገር አለ። ከደረጃ ሲወርዱ ብረቱን አጥብቀው ይዘው ነበረ ሲወርዱ የነበሩት። በዚህ እድሜ እንኳን ከደረጃ መውረድ አይደለም ከሽንት ቤት ደርሶ መመለስ በራሱ በጣም ይከብዳል። ግን ዶናልድ ጄ ትራምፕ ያንን እንደምንም ጨርሰውታል። ከዛ በተረፈ እንግዲህ ከዶናልድ ጄ ትራምፕ ጋር ኤለን ማስክ ነበረ እና የተለያዩ ሃይ ራንክድ ኦፊሻል ነበሩ። ኤለን መስክ እንግዲህ በዋነኛነት በዚህ ቦታ ላይ ከተገኘ በሳይንስና ቴክኖሎጂው ዘርፍ አሜሪካ ከቻይና ጋር ዲል ልታደርግ ነው ማለት ነው። ምክንያቱም ሴሚኮንዳክተር ፕሮቫይድ የምታደርገው በስፋት ለአሜሪካ ቻይና ነች። ይሄ ሴሚኮንዳክተር ማለት በጣም ትልቅ ቴክኖሎጂ የሚጠይቅ ስኪልድ በሆኑ ሰዎች የሚሰራ ኤአይን የተለያዩ ሮቦት ኮምፒውተርን የሚያንቀሳቅስ ነው እና ይህንን ደግሞ በሲሊከን ቫሊ የሚሰራ ነገር አይደለም። ዋናው እዚህ ላይ የምናወራው ጉዳዩ ከማዕድን ቢገኝም ማዕድኑ ብዙ ሀገሮች አላቸው። ግን ማዕድኑን ፊልተር አድርጎ ለዚህ ለሳይንስና ቴክኖሎጂው ማብቃት ትልቅ ስኪል ነው የሚጠይቀው እና ያ ስኪል ያላት ቻይና ነች። በእርግጥ ቻይና ብቻ አይደለችም። የተለያዩ እንደ ህንድ ምናምን አሜሪካም አላት። ግን በእንደዚህ በስፋት ጉዳዩን ሊያመርቱት አልቻሉም እንጂ ታይዋንም አሁን በቀጣይነት ለአሜሪካ ሴሚኮንዳክተር ከሚያቀርቡት ሀገሮች አንዷ ነች። እንግዲህ ዋነኛው ነገር ኤለን ማስክ በዚህ ከሄደ ዶናልድ ጄ ትራምፕ ግን በኢራን እና በአሜሪካ ያለውን ውጥረት ቻይና ከፍተኛ ሚና ስላላት ያንን እንድታረግብ ነው። ምክንያቱም በዚህ ሰዓት ራሻ ዊሊንግነስ የላትም። ራሻ በአሜሪካ ላይ ከፍተኛ ጥርጣሬ ስላላት እና በዩክሬን ራሻ ጦርነት ላይ እጇ ዘልቆ ስለገባ በራሻ ዘንድ ተቀባይነት የላትም። ስለዚህ አሁን ቻይና በሆርሙዝ ሰርጥ ላይ ከፍተኛ ኢንተረስት አላት። 80% የነዳጅ አቅርቦት የሚደርሳት በሆርሙዝ ሰርጥ ነው ለቻይና ከኢራን። ለዓለምም 20% ተደጋግሞ እንደተነገረው 20% የነዳጅ አቅርቦት በሆርሙዝ ሰርጥ ነው የሚስተላለፈው። ያንን እንግዲህ ሰርጥ ለመዝጋትም ሆነ እክል ለማድረግ አሜሪካ የራሷ ሚና እንዳላት ለማሳየትና በዛ አካባቢ የተፈጠረውን ውጥረት ቻይና እንድታረግብ ከአሜሪካ ጎን ሆና ይሄ ይመስለኛል በዋነኛነት። በእርግጥ የተለያየ አጀንዳ ይኖራቸዋል። ቅድም እንዳልኩት አንዱም ሳይንስና ቴክኖሎጂ ነው። ሁለተኛው ያው ሚሊቴሪ ነው። ፖለቲካው አለ፣ ኢኮኖሚው አለ። ይህንን በተመለከተ እንግዲህ እነዚህ ሁለቱ ሀገሮች ቻይና እና አሜሪካ ወርልድ ዶሚናንት ናቸው። በቅርቡ እንደምናየው ደግሞ የአሜሪካ ዶላር እየወረደ መጥቷል። ያም ራሱ የአሜሪካንን የዶላር ዶሚነንሲ ዝቅ እያደረገው ነው ማለት ነው። ይሄም የሆነው በሆርሙዝ ሰርጥ በተፈጠረ
ኮንፍሊክት ነው። በአጠቃላይ ስናየው እንግዲህ አሜሪካ በፍጥነት በገባችበት ጦርነት በፍጥነት መውጣት አልቻለችም። ጦርነቱን በአጠቃላይ ማሸነፍም አልቻለችም። ከአደራደር የኢራን ሚሊቴሪ ካፓቢሊቲ አንፕሪዲክተብል ሆኗል። የኒውክሌር ኃይል እጃቸው ገባ የሚባል አለ። ከዚህ በፊትም ኒውክሌራችሁን አስረክቡ ምናምን በሚል ዩራኒየሙን የተጣራውን ዩራኒየም አስረክቡን በሚል ለራሻ ሰጠነዋል። የተቀረ ትንሽ አለ፣ ኑና ሞክሩን፣ ያን ጊዜ እናሳያችኋለን የሚል መልስ ከኢራን ተሰጧቸዋል አሜሪካኖች። ይሄ ሲታይ እንግዲህ በዚህ ጦርነት ላይ አሜሪካ እየተዋረደችበት ያለው ነው። ዶላሩ ደግሞ ከምንም በላይ አሳሳቢ ነው። ምክንያቱም የአሜሪካ ኢኮኖሚ በዋነኛነት የተመሰረተው በ3 እና 4 ጉዳይ ነው። አንደኛ የሚሊቴሪ ኢኩዊፕመንት ለዓለም በመሸጥ የጦር መሳሪያ፣ ሁለተኛው ግብርና፣ ሶስተኛው ፋርማሴውቲካል መድኃኒት፣ አራተኛው ዶላር ነው። ዶላርን ፕሪንት በማድረግ በሊዝ ለዓለም ትሸጣለች። ዶላር ከረንሲ ብቻ አይደለም፣ ሸቀጥም ነው፣ ጉድስም ነው። ልክ እንደ ወርቅ የትም ሀገር ተቀባይነት አለው እና ያንን ተቀባይነቱን ከጊዜ ወደ ጊዜ እያጣ ሊመጣ እንደሆነ እየታየ ነው። በዓለም ላይ ያ ከረንሲ ዶላር ከረንሲ ቫሊዩ ዝቅ እያለ መጥቷል፣ ዲፕሪሼት እያደረገ መጥቷል ማለት ነው። ይህ ሁሉ ያሳሰባቸው የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በቻይና ጉብኝታቸውን ሊያደርጉ እንግዲህ ቻይና ደርሰዋል። አውትካሙ ምን ይሆናል አብረን የምናየው ነው። ለዛሬ ያለኝ ሪፖርቴ ነው። አመሰግናለሁ።